ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደ ላይ የተከበራችሁ የቻናል ቤተሰቦች እንዲሁም ጓደኞች እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላህ። ዛሬ እንግዲህ ሱቅ ሂደን ነበረ። ከዛ በኋላ ስልክም ገዝተናል። ጓደኛ ጋር እንደዚህ እያየን ነበር እና ደስ ይላል ማለት ነው። ሱቁ አሪፍ ነበር፣ ግን ዋጋቸው ሁሉም ነገር ውድ ነው። ይሄ የባለፈ ቪዲዮ ነው። ስልክ ስገዛ የቀረጽኩትን ቪዲዮ ደግሞ ኢንሻአላህ በሾርት ልካለሁኝ። በሾርት ስልክ በገዛሁበት ሰሞን ግን ትናንትና ሁለታ ምናምን በጣም አሪፍ ነበር። ዋጋ በጣም ቀንሷል። በጣም ቀንሷል ማለት ነው ውዶችዬ። እንደዚህ አድርገን በዛ እናድርገው። እንደዚህ ያዛዛን እና ያለን እንግዲህ ብዥታ ከፈጠረባችሁ በጣም ይቅርታ። ቪዲዮ ጥራት የለም፣ ይቅርታ ማለት ነው። ለማንኛውም ሁላችሁም ረመዳን እንዴት ነው የምንቀበለው? ሁሉም ነገር ሰላም ነው፣ አማን ነው። ቅባት እዚህ እየመረጥን ነበረ። ዋጋ ደግሞ ያያን ነበር እዚህ ጋር። ይህ ቅባት ግን ጥሩ ነው አይደለም፣ ምንም አውቀው ነገር የለም። ግን ብቻ ግን ልጅቷ የነሱ የነጮች ጸጉር ደግሞ እንዲህ አይነት ነገር ይወዳል መሰለኝ ያስመረጥኳት ነበር። የኛ እንኳን የኛ ሀገር ጸጉር እንደዚህ አይሆንም፣ አይመችም። ቢመችም እና ሁላችንም እንግዲህ ራሳችንን እንጠብቅ ነው። በነገራችን ላይ እኔ ለራሴ ጥቅም ብዬ ውድ እቃ ገዝቼ አላውቅም። እነዚህ ነጮች ምንም ነገር እንትን አይላቸውም ማለት ነው። ትንሽ ነገር ለሚበሉትም ለሁሉም ነገር ለእያንዳንዱ ነገር ጣጣ የላቸውም። የወጣውን ቢወጣ ማለት ነው። እኔ ግን ለአንደዛ አይደለም፣ እኔ አልችልም ማለት ነው። በጥቅሉ ገንዘብ ማባከን አልወድም። ገንዘብ የመጣንበት አላማ የሰው ልጅ ካወቀው ገንዘብ ጋር ጨዋታ ይይዝም ማለት ነው። እና ለማንኛውም አብሽሩልኝ። አይዲያም ጠፋና ነው እንጂ አሁን ይሄ ምንም የሚቀረጽ ነገር አልነበረም። እዚህ ሻምፖዎች አሉ፣ እቺ ነጫዋለች ደግሞ እዚህ ጋር የጥርስ ኮልጌት ነበረ። ስልክ ኮልጌት ኦቨር ገዛን። ኦቨር 3 ሀባ 12 ብር ምናምን ነው ኦቨር የወጣው ማለት ነው። በዝርዝር ግን በአንዷ ከገዛችሁ ያው እንጃ ውድ ነው። ያኔ በኢትዮጵያ ሲመነዘር ውድ ነው፣ ግን ደግሞ ባለንበት ሀገር ነው የሚታሰበው ማለት ነው። ለማንኛውም አሪፍ ገበያ እንደዚህ ነው። ገበያ ይተናል። እቺ ጓደኛዬ ናት፣ ሌላ ሀገር ዜጋ ናት ማለት ነው። ጥሩ ልጅ ናት። የእህቷ ሰራተኛ ነበረች፣ ግን በጣም ጥሩ ልጅ ናት ማለት ነው። በጣም አሁን እንደው እሺ፣ እዚህ ደግሞ ምን ልገዛ ነው? የጆሮ እንትን እየፈለግን ነበረ፣ ግን ለጤና ጥሩ አይደለም እየተባለ እኛ ደግሞ እሱን እንጠቀማለን። እዚህ ሀገር ለመኖር አሪፍ ነው። ነገር ግን ወደ ሀገራችን የሰው ሀገር ያው የሰው ስለሆነ አሁን ይሄ 10 ብር ነው። ኢትዮጵያ ስንት ብር ነው? ይሄ አቮካዶ ማለት ነው። የአቮካዶ 10 ብር ነው እዚህ ሀገር። እና ብዥታ እንዳይፈጥርባችሁ እንግዲህ በእንደዚህ መልኩ እየቀረጽን ነበረ። እየፈራን ነው የምንቀርጸው። እኔ ማለት ሰዎች እኮ አይከለክሉም፣ ግን እኔ ያው የሚከለክሉ ባይከለክሉም ያስፈራል። ስልክ አንከርፍፎ መቀረጽ ማለት ነው። እና ዞር ብለን ምናምን መጣን። አሪፍ ቆይታ ነበረ። ግን እኮ ሴትዮዋ አላየችንም ስንሄድ። ሴትዮዋ አላየችንም። መጀመሪያ ሄደን ከዛ በኋላ ከመጣን በኋላ አልጠየቁንም፣ የሉም ነበረ ማለት ነው። ሰዎቹ ከሌሉ በእግር ነው የሚሄደው። እዚህ ሱቅ በእግር ሄዳለሁኝ፣ የምፈልገውን ነገር ገዝቼ እመጣለሁኝ ማለት ነው። ምንም ነገር አትልም። ቅርብ ነው ደግሞ ማለት ነው። ሱቁ በጣም ቅርብ ነው። እና
ሁላችሁንም አላህ ሱብሃነሁ ወተዓላ በያላችሁበት ይጠብቅልኝ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አብሽሩልኝ፣ ከልብ አመሰግናለሁ። መልካም ቀን ለእናንተም ለእኔም። የአላህ ሱብሃነሁ ወተዓላ እዝነት ውደት በረከት ከሁላችንም ላይ ይሁን። ባይ ባይ እላችኋለሁኝ።